እሺ እኔ ኦንላይን አስቀራለሁኝ ብርም አስከፍላለሁኝ ምንድነው ችግሩ ሁሴን ይለኛል እና እስኪ ግባ እስኪ ከይቅርታ ጋር ከዚህ በኋላ አስቀራለሁኝ ብሎ ኮሜንት ላይ ኑ ላስቀራችሁ እያለ እንትን የሚል ሰው ካለ እዚህ ቤት ይፈተሻል። ግባና ትፈተሻል። ፈቃደኛ ነህ? ከዚህ እንጀምራለን እና እስኪ መግባት ትችላላችሁ ልጆች። በዚሁ አጋጣሚ ክርስቲያኖች ካላችሁ ግቡ። እሺ ክርስቲያኖች ካላችሁ ግቡ። የምትፈልጉት ነገር ካለ ጠይቁ። ሙከረም አሰላሙ አለይኩም። ሙከረም ይሰማል? ይሰማል ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለን አልሐምዱሊላህ። እንዴት ናችሁ እናንተ? አለን አልሐምዱሊላህ። እሺ ታስቀራለህ አይደለ? አዎ አስቀራለሁኝ። እሺ እስኪ ስለ ሲፋት الحروف ንገረን። ሲፋት الحروف ስንት ይከፈላሉ? ሲፋት الحروف በሁለት ይከፈላል። ምን ምን ይባላል? ተቃራኒ ያላቸውና ተቃራኒ የሌላቸው በሚል በሁለት ይከፍሏቸዋል። ተቃራኒ ያላቸው ወደ 8 አካባቢ ያደርሷቸዋል። እነሱም ልናገር ሀምስና ጀህ ዳ ረኸዋ በይንያ ኢስቲፋል ኢስቲዕላ ኢጥባቅና ኢጥላቅ እንዲሁም ደግሞ ጉናን ይጨምራሉ። ጀዘሪ እዚች ጋር በተወሰነ መልኩ ኢዝላቅና ኢስባትን አምጥተው ያው ተሳስተዋል ይላሉ ዑለማዎች። ጉናን ይጨምሩላቸዋል አንዳንድ ዑለማዎች ማለት ነው። ጉና በሁለት መልኩ ነው የሚያገለግለው። እንደ ጉና ማለት እንደ መኽረጅም ያገለግላል፣ እንደ ሲፋም ያገለግላል። ተቃራኒ የሌላቸውን ንገረኝ ካልከኝ ያው ብዙ አሉ። ለምሳሌ ያህል ኢስቲጣላ ተፈሺ፣ እንዲሁም ደግሞ ተክሪር ተሕሪፍ፣ እንዲሁም ሰፊር። እነዚህንም በየትኞች ፊደላቶች ላይ ነው እነዚህ ሲፋዎች ወይም ባህሪዎች የሚያገለግሉት ካልከኝ ኢንሻአላህ እነግርሃለሁኝ። አተክሪር ምን ማለት ነው? ተክሪር ማለት ያው መደጋገም ማለት ነው። ያንን ፊደላቱን ስንቀራው የመደጋገም ነገር አለ። ለምሳሌ ያህል አንድን የቁርአን አያ ስናስቀራው ለምሳሌ የሆነ ቦታ ላይ እየቀራለህ እዚህ ቦታ ላይ ከርርልኝ ትለዋለህ፣ ድገምልኝ ማለትህ ነው። ተክሪር የሚባለው ባህሪ የሚሰራው በራ ላይ ብቻ ነው። ተክሪር የሚባለው ባህሪ እንዲፈጠር ያደረገው የምላስ መታጠፍ ነው፣ ወይም ደግሞ የምላስ መቀልበስ ይሉታል በአማርኛ። ስለዚህ ተክሪር ትዕዛዝ ነው ወይስ ክልከላ ነው? ከምን አንፃር ተክሪር ትዕዛዝ ነው ወይስ ማለት ራም ተክሪር እንድናደርገው ነው ወይስ ተክሪር እንዳናደርገው ነው መልእክቱ የታዘዝንበት በዚህ ጉዳይ ላይ ማለት ነው? ያው ተክሪር ላይ ዑለሞች ይላሉ መሰለህ እንዳይበዛ ይላሉ እንጂ ተክሪሩ ባህሪው ነው ወይም ሲፋው ነው መገለጫው ነው ማድረግ አለበት። እንደ ጥቅል ሲፋዎች በሁለት ይከፈላሉ። ተዚንይና ዛትይ በሚል ይከፍሏቸዋል። ያኒ ያው እንደ ጥቅል አንዴ ተክሪር እንዳናደርገው ነው። እሺ ወንድም ተክሪር እንዳይደጋገም ነው። ارتعاد اللسان عند النطق بالحرف يسمى تكرير። ተክሪር ብሎ ማለት አንድን ፊደል በምናነብ ጊዜ ምላስ እርግብግቢት እንዳይፈጥር ያ የሚከለከል የሆነ መልእክት ነው ተክሪር። ለምሳሌ ለምን ከተባለ ብዙ ራአቶች ስለሚወጡ ለምሳሌ ንረቢከ ስል ይታያችኋል። ንረቢከ ተደጋገመ ይችላል አይደለ? ይህ መርገብገቡ እንዳይፈጠር የሚከለክል የፊደል ባህሪ ነው ተክሪር ብሎ ማለት ይህ ነው። هو ارتعاد اللسان عند النطق بالحرف ይህ ነው። ጥሩ ማሻአላህ። ኢስቲዕላ ማለት ነው ማለት ነው። ኢስቲዕላ ማለት ያው የድምጽ ከፍታ ወይም አላ ወርተፋ ከሚል የተያዘ ነው። ፊደላቶች እንደ ጥቅል ከመኻሪጅ ከወጡ በኋላ ድምጽ ወደ ላይ ሐነከል አዕላ የመንካት ነገር አለ። ሐነከል አዕላ የመንካት ነገር አለ። ኢስቲዕላ ማለት ነው። ያው ባህሪ ነው እንደ ጥቅል። ኢስቲዕላ ማለት ስትባል ለምሳሌ ሉገተን ከዛ ወእስጢላሐን ከዛ። እስኪ ይሄንን ፍታልን እስኪ። ጥሩ ጎበዝ ነው ልጁ ማሻአላህ። እሺ ኢስቲዕላ ማለት ሉገተን ኡስታዝ ይሄን አፍዋን ይሄን አላስኩትም። በጥቅል ግን ያው የድምጽ ከፍታ አላ ከሚለው የተያዘ ነው አይደለ ኡስታዝ? ኢስቲዕላ ብሎ ማለት አዎ እርቲፋዕ አንድ ነው ቃሉ። ያኒ
ارتفاع مالتنا عند اصطلاح دقمو ارتفاع عكس اللسان عند النطق بالحرف ፊደልን ያኒ የምላሳችን የመጨረሻ ክፍል ወደ ላይ የሚያደርገው መነሳት ነው። የእስቲዕላ ፊደላቶች ስንት ናቸው? የእስቲዕላ ፊደላቶች 7 ፊደላቶች ናቸው። በጣም ጥሩ። የትኛው ነው በጣም ጠንካራ? ያው ኢጥባቅ የሚባሉ አሉ። ከነዚህ ጎልቶ የወጡ ማለት ነው። ሷድ፣ ዷድ፣ ጧ፣ ዟ እነዚህ ፊደላቶች